ኢየሱስ የብሉይ ኪዳንን የአመጋገብ ሕግ ሽሯል ወይ? ይህ ዓለም ርኩስ ሥጋ መብላት በመጽሐፍ ቅዱስ ተቀባይነት እንዳለው የሚያረጋግጡ ምን ጥቅሶች ወይንም ጥቅሶችን ያቀርባል ቢሉ በአዲስ ኪዳን ውስጥ እንደዚህ ያሉ በርካታ ማስረጃ ጽሑፎች አሉ። ነገር ግን ሁሉም የተሳሳቱ አንቀጾች መሆናቸውን እናያለን። እንደ እውነቱ ከሆነ በመጨረሻው ትንተና አንዳቸውም ስለ ንጹሕና ርኩስ ሥጋ እንኳን የሚናገሩ አይደሉም። የጴጥሮስ ራእይ ምናልባትም በጣም የታወቀው ክፍል የሐዋርያት ሥራ ምዕራፍ 10 ጥቅስ 9 እስከ 16 ሲሆን በዚያም ውስጥ ርኩሳን እንስሳት የሞሉበት ትልቅ ጨርቅ ከሰማይ ወርዶ ጴጥሮስ ሆይ ተነሳና አርደህ ብላ የሚል ድምፅ ሰማ። ይሁን እንጂ ጴጥሮስ ያለምንም ማመንታት ጌታ ሆይ እንደዚያ አይደለም፣ እኔ ንጹሕ ያልሆነና የሚያስጸይፍ ነገር በልቼ አላውቅምና ጥቅስ ቁጥር 14 ሲል መለሰ። ከዚያም ድምፁ እግዚአብሔር ያነጻውን አንተ ርኩስ ብለህ አትጥራው ጥቅስ ቁጥር 15 ሲል መለሰ። በመጀመሪያው የሐዋርያት ሥራ ምዕራፍ 10 ርዕሰ ጉዳይ ምንድን ነው? ከምዕራፉ ጥልቅ ንባብ መረዳት እንደሚቻለው በእግዚአብሔር ቤተ ክርስቲያን ውስጥ የተጠመቀው የመጀመሪያው አሕዛብ ቆርኔሌዎስ ጥቅስ ቁጥር 1 ወደ ክርስትና መለወጥ ላይ ሙሉ በሙሉ ያተኮረ ነው። የጴጥሮስን ራእይ በትክክል ለመረዳት ከዚህ ዳራ አንጻር መረዳት ያስፈልጋል። ሁለተኛ፣ ጴጥሮስ ራሱ ራእዩ ምን ማለት እንደሆነ መጀመሪያ ላይ እንዳልተረዳ ግልጽ ነው። ጥቅስ ቁጥር 17 ሁሉም ሥጋ አሁን ንጹሕ ነው ወደሚል መደምደሚያ ቸኩሉ አዘልከም እያሰበበት እያለ ከቆርኔሌዎስ የተላከ ልዑክ መጥቶ ከእነርሱ ጋር ወደ ቂሳርያ ለመጓዝ ከመቶ አለቃው ጋር እንዲነጋገር ጠየቀው። እግዚአብሔር ሐዋርያውን በቀጥታ ከሰዎቹ ጋር እንዲሄድ አድሮታል። እኔ ልኬያቸዋለሁና ጥቅስ ቁጥር 20 በግልጽ ለማየት እንደሚቻለው እግዚአብሔር ጉዳዩን ሁሉ እያዘጋጀ ነበር። ሦስተኛ፣ ርኩስ የሆኑ ሥጋዎችን ለመብላት ቢፈቀድ ኖሮ ጴጥሮስ ይህንን ከኢየሱስ ከተማረው ነገር ባልተረዳው ነበር። ከአዳኙ ጋር ከ3 ዓመታት በላይ ኖሯል። የንጹሕና የርኩስ ሥጋዎችን ሕግ በክርስቶስ የመሥዋዕትነት ሞት እንደተሻረ የሚያውቅ ሰው ቢኖር ኖሮ ጴጥሮስ ነበር። ነገር ግን በዚህ ወቅት ከ10 ዓመታት በኋላ እንዲህ ባለ አስተሳሰብ እየሠራ አይደለም። አራተኛ፣ ጴጥሮስ የጌታ ነው ብሎ ለጠራው ለድምፁ የሰጠው መልስ በጣም በራስ መተማመንን እንዲያውም ጠንከር ያለ ነው። ጌታ ሆይ አይሆንም። በቋንቋ አጠራራችን ይህ በፍጹም ከሚለው ጋር እኩል ነው። ይህ ሐዋርያው ስለ እግዚአብሔር ሕግ የሚያውቀውን ሁሉ የሚጻረር ትእዛዝ ነበር። ድምፁ ትእዛዙን 2 ጊዜ ቢደግመውም ጥቅስ ቁጥር 16 ጴጥሮስ ሐሳቡን ፈጽሞ አልለወጠም። አምስተኛ፣ በአውዱ ውስጥ ጴጥሮስ ራሱ ራእዩ ምን ማለት እንደሆነ ገለጸ። በቆርኔሌዎስ ቤት ለተሰበሰቡት አይሁዳዊ ሰው ከሌላ ሕዝብ ጋር መተባበር ወይም መሄድ እንዴት ሕገወጥ እንደሆነ ታውቃላችሁ። እግዚአብሔር ግን ማንንም ሰው ርኩስ ወይም የረከሰ ማለት እንደሌለብኝ አሳየኝ። ጥቅስ ቁጥር 28 የርኩስ እንስሳት ራእይ እግዚአብሔር ጴጥሮስ ቀደም ሲል ለታሰሩት መዳን ክፋት መሆኑን እንዲረዳ የተጠቀመበት ምሳሌ ብቻ ነበር። የሐዋርያት ሥራ ምዕራፍ 11 ጥቅስ 18ን ይመልከቱ። ይህ መንፈስ ቅዱስ በእነዚህ አሕዛብ ላይ በግልጽ በፈሰሰበት ሁኔታ ተረጋግጧል። የሐዋርያት ሥራ ምዕራፍ 10 ጥቅስ 44 እስከ 47 የሐዋርያት ሥራ ጸሐፊ ጴጥሮስም ሆነ ሉቃስ ስለ ንጹሕ
ወይም ርኩስ ምግቦች ተጨማሪ አስተያየት አልሰጡም፣ ምክንያቱም ራእዩ ለበለጠ ዓላማ አገልግሏል። በመጨረሻም እግዚአብሔር ርኩስ የሆኑ ሥጋዎችን እንዳነሳ በአውዱ ውስጥ በየትኛውም ቦታ አልተነገረም። ይህ አንባቢዎች ምን መብላት እንዳለብን የሚደነግገውን ደንብ የሚቃወሙ ዝንባሌ ያላቸው ነገር ነው። ጳውሎስ እንዳለው የሥጋ አስተሳሰብ በእግዚአብሔር ላይ ጠላትነት ነው፣ ለእግዚአብሔር ሕግ ተገዢ አይደለምና ሊሆንም አይችልምና። ሮሜ ምዕራፍ 8 ጥቅስ 7፣ የሐዋርያት ሥራ ምዕራፍ 10 ጥቅስ ቁጥር 1 እስከ 11 እስከ 18። እግዚአብሔር ያነሳው አሕዛብ እንጂ ርኩስ የሆኑ ምግቦችን እንዳልሆነ ያረጋግጣል።